አብርሃም ሽማግሌ ሲልክ ለይስሐቅ ሎሌው ርብቃን ይዞ ሄደ። እንግዲህ እኛም ተሰጡን እንደሆነ ይዘን ብንሄድ ልጅቷን አይ ምንድን ነው ያለው ዘመን የብቸኝነት አለቀ ሰዓቱ መልካም ፈቃዳችሁ ቢሆን ቤዛዊት አንተነህን ለልጃችን ለአዲስ ተሾመ እንድትፈቅዱልንና በአንድ ጎጆ ጥላ ስር ሆነው እንዲኖሩ መልካም ፈቃዳችሁ እንዲሆን እንጠይቃለን። ሀሳባችን ምንም አይነትም ቤት የለንም ተቀብለናል ብሏል ቤተሰቡ።